ርዕሴን የክርስቶስ መገለጥ በሚል ነው። ይኸው እግዚአብሔር ላልተገለጠለት ክርስቶስ ያልተገለጠለት ሰው ሕይወቱን መስጠት በፍጹም አይችልም። ሕይወታችን የተሰራው ወይም የኛ ሕይወት የተሰራው በመገለጥ ሰምታችሁኛል። የሃይማኖት ሰዎች መሆን እንችላለን። ስርዓትን ማካሄድ እንችላለን፣ መፈጸም እንችላለን። መጽሐፍ ቅዱስ ግን ያ የሕይወት ምንጭ ሆነው ክርስቶስ ግን በሕይወታችን ካልበራልን ካልተገለጠልን ግን ሕይወት ሳይሆን ሃይማኖተኞች ነው የምንሆነው። መጽሐፍትን ስለሚያውቁ ስለ ፈሪሳውያን የዚህ ማቴዎስን እኔ በጣም የሚደንቀኝ ነገር ማቴዎስ ምዕራፍ 1 ላይ ካያችሁት የሚናገረውን ነገር ካያችሁት የእግዚአብሔር ልጅ ኢየሱስ ክርስቶስ ብሎ የሚናገረው የሚጀምረውን ክፍል ይዩት። የአብርሃም ልጅ የክርስቶስን መገለጥ ማቴዎስ በጣም የገባው ሰው ነበር። መገለጡን የሚተርክ ነበር። ሕይወት የሰጠን የቆምንበት ነገር በዚህ መገለጥ ላይ እንደሆነ ያለዚህ መገለጥ እኛ ባዶች ነን። ሰው በእውቀት ራሱን ቢውልድ ማድረግ ይችላል። እውቀት አይጠላም፣ ጥሩ ነው በጣም። ጻፍትና ፈሪሳውያን በእውቀት የተካኑ ሰዎች ነበር። የሕግን ጠንቅቀው ያውቃሉ። ነገር ግን መገለጥ አልነበራቸውም። አጠገባቸው ያለውን ሰው በመገለጥ ነው ሕይወቱ የተሰራው በሉት፣ ንገሩት። በመገለጥ ነው ሕይወቱ የተሰራው። ለዚህ ነው በዚህ በምዕራፍ 16 ቁጥር 13 ላይ እንደዚህ ነው የሚለው። ኢየሱስ ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ይኸውላችሁ ዛሬ በግራ መጋባት ውስጥ የገባን ሰዎች፣ ይሄ የክርስቶስ ኢየሱስ መገለጥ የደበዘዘብን ሰዎች፣ የገላትያ ሰዎችን ማን ነው አዚም ያደረገባችሁ? ክርስቶስ በፊታችሁ ተስሎ እንዳታዩት፣ እንዳትረዱት፣ እንዳትነካኩት አዚም ያደረገባችሁ ማን ነው? ዛሬ አዚም ያደረገብን በእግዚአብሔር ቃል ዕውቀት ይሻራል። አልሰማዋችሁ? የሰው ልጅ ማን ሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ ነው የሚሉት። ይኸውላችሁ የተከተሉት ደቀ መዛሙርት ሲከተሉት የነበሩት ደቀ መዛሙርት አላወቁትም፣ አልተረዱትም፣ አልበራላቸውም። እንደውም አንዳንዱ እኔ ያሉት ማን ይሉሃል ያሉት መጥምቁ ዮሐንስ ነው ብለው ይናገራሉ። ሌሎች ኤልያስ፣ ሌሎችም ኤርሚያስ፣ አንዳንዶቹም ከነቢያት አንዱ ነው ብለው ይናገራሉ። እርሱም እናንተስ ማን እንደሆን ትሉኛላችሁ? ደቀ መዛሙርት ሰምተዋል። ምን ኢንፎርሜሽን? ኢየሱስ ማን እንደሆነ፣ ሰዎች ምን እንደሚሉት፣ ጻፍት ምን እንደሚሉት፣ ፈሪሳውያን ምን እንደሚሉት፣ የሃይማኖት ሰዎች ምን እንደሚሉት፣ እየተከተለው ያለው ሕዝብ ምን እንደሚለው በደንብ ሰምተዋል። እነርሱም እስከዛ ምዕራፍ ድረስ አልተረዱትም፣ አልተገለጠላቸውም። የአባቴ መንፈስ ግን በላችን ላይ ሲመጣ ያ መገለጥ መሰረት ይሆነናል። እንዲህ ነው ያላቸው። እናንተስ እኔን ማን እንደሆን ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ፓስተር አንብቦ ከዛ በኋላ ያለው 16 አንብቦ ከ16 ጀምሮ ያለው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። የተመረጥክ ነህ፣ የተለየ ነህ። በምን? በመገለጡ ቃል። የውላችሁ አንድ ነገር ልንገራችሁ። ቤተክርስቲያን የክርስቶስ መገለጥን የበራላቸው ሰዎች መሰባሰቢያ እንጂ ተራ ሰዎች የሚሰበሰቡበት ቤት አይደለም። ወይም የሃይማኖትን ስርዓት የሚፈጽሙ ሰዎች የሚሰበሰቡበት ቦታ አይደለም።
ለዚህ ነው በህይወታችን የክርስቶስ ህይወት እንዳይወጣ እንዳይሸት ያደረገው ነገር መዓዛው እንዳይገኝ ያደረገው ነገር ይሄ መገለጥ ውስጥ አይደለንም ያለ ነው። የሃይማኖትን ስርዓት እሁድ ማለዳ የምመጣው እዚህ ቦታ ላይ ከክርስቶስ ጋር ልነካካ አይደለም። የሃይማኖትን ስርዓት ልፈጽም ነው። ናወደ አሁን ከዚህ በኋላ በሚኖረን የህይወት ዘመን የሃይማኖትን ስርዓት ልትፈጽሙ ወደ ቤተ ክርስቲያን አትመጡም፣ ከክርስቶስ ጋር ልትነካኩ። ለዚህ እንዲህ እኮ ነው ያላችሁ አይደል? ወንድሞች በህብረት ቢቀመጡ መልካም ነው ያማረም ነው ካለ በኋላ የሚመጣው እግዚአብሔር ያማረ ነው ስላለኝ ነው። አልገባችሁም መሰለኝ። እኔ የምመጣው የምካፈለው ነገር ስላለ ነው። ከተራ ሰዎች፣ ከደከሙ ሰዎች፣ ከዛሉ ሰዎች ጋር የምሰበሰብበት ቤት አይደለም። ከኃያላን ጋር የምሰበሰብበት ቤት ነው። እግዚአብሔር ከተገለጠላቸው ክርስቶስ ከበራላቸው ሰዎች ጋር የምሰበሰብበት ቦታ፣ የምካፈለው ክብር ስላለ አብ እንደዚህ ነው ያለው። ስለ ክርስቶስ እኮ ተናግሯል አይደል? ማቴዎስ ላይ የምወደው ልጄ ምንድነው? እርሱ ነው። የውላችሁ ሰይጣንም ጠንቅቆ ያውቀዋል። በአስር እንትን ላይ ያለውን 8 ማቴዎስ 8:29 ላይ ያለውን ቃል አንብብልኝ። እንደዚህ የሚል ቃል አለ። ኢየሱስ ሆይ ካንተ ጋራ የእግዚአብሔር ልጅ ሆይ ካንተ ጋራ ምን አለ? ያለ ጊዜያችን ልታጠፋን መጣህን? ሰይጣን የተገለጠለትን ያህል እንኳን አልበራልንም። ይሄንን የሚናገረው ሰይጣን ነው። አንብበው እስቲ። እነሆም ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ይጮሁ። ከእነርሱም ርቆ የብዙ እሪያ መንጋ ይሰማራበት ነበር። አጋንንቱም ታወጣንስ እንደሆነ ወደዚያ እሪያ መንጋ ስደደን ብለው ለመኑት። ሂዱ አላቸው። አሜን። ያለ ጊዜያችን ልታጠፋን መጣ። ሰይጣን እንኳን በርቶለታል። የማን ልጅ እንደሆነ? የእግዚአብሔር ልጅ እንደሆነ በርቶለታል። አውቆታል፣ ተረድቶታል። እርሱ በተገለጠ ጊዜ እሱ መቆም እንደማይችል ስፍራ እንደሚያጣ የውላችሁ ይሄ ክርስቶስ በህይወታችን ውስጥ ከተገለጠ በህይወታችን ውስጥ ከበራ ጨለማ በህይወታችን ላይ እድል ፈንታ የለው። የተገለጠበት ምስጢር ነው፣ ሌላ ነገር አይደለም። እንደዚህ ነው ያለው አይደለ? ሰው በጣም እኮ ግራ ተጋብቷል። እዚህ ማቴዎስ 9 ላይ ያለውን ቃል እስቲ አንብብልኝ። እሱም በጣም ህዝቡ የተናገሩት ነገር 9:33 ላይ ያለውን ቃል ጋኔን ከወጣለት በኋላ የተናገረው። እነርሱም ሲወጡ እነሆ ጋኔን ያደረበት ዲዳ ሰው ወደ እርሱ አመጡ። ጋኔኑም ካወጣው በኋላ ዲዳው ተናገረ። ህዝቡም እንዲህ ያለ በእስራኤል ዘንድ ከቶ አልታየም እያሉ ተደነቁ። ምን አልታየም? ህዝቡም አላወቁትም። ኖት ኦንሊ ደቀ መዛሙርቱ ብቻ አይደሉም፣ ህዝቡ አላወቁትም፣ አልተረዱትም። ያ ጋኔን ከዛ ሰው ከሸሸ በኋላ ከወጣ በኋላ በእስራኤል ምድር እንዲህ አይነት ነገር ተደርጎም ተሰምቶም አይታወቅም። ምን አይነት የሚገርም ነገር ነው! አላወቁትም ክርስቶስ እንደሆነ፣ አልበራላቸውም። ዛሬ ባካችሁ በህይወታችሁ የእግዚአብሔር ልጅ ኢየሱስ መገለጥ ይብዛላችሁ። ደህንነታችን መሰረት ያገኘው በመገለጥ ነው። በመገለጥ ድነናል። በመገለጥ እናድጋለን። በመገለጥ እውነት ደግሞ እንኖራለን። ይሄ ነው የኛ ላይፍ። ግራ ተጋብቷል። ህዝቡ አላወቁትም። እንዲህ አይነት ሰው በእስራኤል ዘንድ ምን አልተገኘም፣ አልነበረም፣ ሰምተን አናቅም። ቁጥር 34 ላይ ፈሪሳውያን ያሉትን ንገረኝ ፓስተር። 34 ላይ ማይ ጋድ፣ አቤት እኮ ከጨለመብህ፣ አቤት ካልበራልህ፣ አቤት ህይወትህ። ፈሪሳውያን እንዲህ ያሉት ተመልከቱ። ደቀ መዛሙርት አላወቁትም፣
ሕዝቡ አላወቁትም። ፈሪሳውያን ደግሞ የሚሆነው ነገር የአጋንንት አለቃ እንደሆነ አጋንንትን የሚያወጣው እሱ አለቃ ስለሆነ ነው። አልተረዱትም። ኧረ እባካችሁ ክርስቶስ በሕይወታችን ውስጥ ምንድን ያለው? በየትኛውስ መገለጥ ውስጥ ነው ያለ ነው? አልተረዱትም። በአጋንንት አለቃ አጋንንትን ያወጣላል። አንድ ነገር ልንገራችሁ፣ በእግዚአብሔር ስም የሚመጣ የተባረከ እንጂ እርጉም አይደለም። አግኝታችሁኛል? ሰው የእግዚአብሔር ዕውቀት እግዚአብሔር ካልበራለት ክርስቶስ ካልተገለጠለት፣ ለዚህ ነው ዛሬም ስለ መንፈስ ቅዱስ የምትጮሁት፣ ሌላ ነገር አይደለም። ሰው በዕውቀት እንዲያድጋል። ሰዎች መገለጥ የእግዚአብሔር መገለጥ ሲበዛላቸው በሕይወታቸው በጣም ትሁት ናቸው። መገለጥ ያላቸው ሰዎች እመጣበታል። የሚገርም ነገር ነው። ብለውታል። አንድም ስፍራ እኮ በቤልዜቡል አጋንንትን ያወጣል ብለውታል። አላወቁትም፣ አልተረዱትም፣ አልገባቸውም። የክርስቶስ የፈሪሳውያን ትልቁ ድክመታቸው ልንገራችሁ፣ ባላቸው ዕውቀት ክርስቶስን ለማወቅ ለመረዳት ይመራመሩ ነበር። መመራመሩ ባልከፋ ምልክትም እንዲያሳያቸው ይጠይቁት ነበር። አይታችኋል። የግሪክም ሰው የአይሁድም ሰው የሚጠይቁት ነገር ነበር። ማንን ለማወቅ? ክርስቶስን ለመረዳት። ምክንያቱም እኛ በምናስበው ቀመር ክርስቶስ ወደዚህ ምድር አልመጣም። ይሄ ክርስቶስ የሕያው የእግዚአብሔር ልጅ መሆኑን የገለጠልን መንፈስ ቅዱስ ነው። እንዲህ ያል ስጋና ደም አልገለጠልም፣ ይሄ የአባቴ መንፈስ ገልጦላል። በዚህ ነገር በዚህ መገለጥ ላይ ነው ምንንም አደርገው ቤተ ክርስቲያንን የምመሰርተው። አየ ቤተ ክርስቲያን እንደ ተራ ነገር እንደሆነች ነው የምናስበው። በጣም እኮ ምስኪኖች ነን እኮ። የሕንፃው መጣመም የቤተ ክርስቲያንን ድክመት ነው የሚያሳይ። ይኸውልህ ኃያላን እኮ የተሰበሰቡ እግዚአብሔር እኮ የተገለጠላቸው ሰዎች እኮ የተሰበሰቡበት ቤት እኮ ነው። ከናንተ እኮ የምካፈለው ነገር ስላለ ነው። ጳውሎስ አንድ የተናገረው ነገር አለ። ወደ እናንተ ጸጋ ልናካፍላችሁ መጣን ካለ በኋላ ከናንተ ደግሞ ጸጋ ልንካፈል ጭምር ነው የሚለው። የመጣሁት እዚህ ቦታ ላይ ከናንተ ጸጋ ልካፈል ነው፣ እናንተ ከኔ ጸጋ ልትካፈሉ ነው። የምታሳልፉበት ቦታ የጠፋችሁ አይመስለኝም። በጣም ጥሩ የሆነ ቦታ የምታሳልፉበት በጣም ጥሩ ቦታዎች አሉ። ደስ የሚያሰኛችሁን ማድረግ የምትችሉበት ቦታ ጥሩ ቦታዎች አሉ። ነገር ግን እዚህ ቦታ ላይ ያለውን ክብር የምካፈለው ጸጋ ስላለ የምትካፈሉት ጸጋ ስላለ ነው በዚህ ያለ ነው። ጊዜ ተርፏችሁ አይደለም። ያውም በዚህ ምድር ላይ እንቅልፍ የሌለበት ምድር ላይ የኖርን አንዳንዶቹን አይመለከትም። በሰላም ይተኛሉ። አንዳንዶቹ ገና እያወራቸዋቸው የሚተኙ ሰዎች አሉ። እንደው ስም መግለጽ ስለማልፈልግ ክብር ለኢየሱስ ይሁን። ይሄም ጸጋ ነው እና የሚጠቅሱልን ጥቅስ አለ። ለጻድቁ ጣፋጭ እንቅልፍ ሰጠው ብለው ይነግሩናል። ያው አሜን ብለናል። ምንም ማድረግ አንችልም። ስለዚህ ልንገራችሁ፣ በትክክል የእግዚአብሔር መገለጥ የበዛላቸው ሰዎች መሰባሰቢያ እንጂ ዝም ብሎ የሃይማኖትን ስርዓት የሚፈጽም ትውልድ ያለበት ቤት አይደለም። መሰረት በመገለጥ ነው። እድገትን በመገለጥ ነው። የምትኖረው በመገለጥ ነው። የምንሄደውም በመገለጥ ነው። ክብር ለጌታ ይሁን። እንዲህ ነው ያላቸው እኮ አይደለም። እዚያም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ የአይሁድ ሰዎች ምልክትን ነው የሚሹታል። የግሪክ ሰዎች ደግሞ ምንድን ነው የሚፈልጉት? ጥበብ። ይኸውልህ ወደ እግዚአብሔር ቤት ስመጣ የእግዚአብሔር ጥበብ በህይወት ውስጥ ማንም አይደለም፣ እራሱ እግዚአብሔር ነው። ጥበብ የሆነው ጌታ ተገልጦ አላወቁት፣ እያወሩት አልገባቸው። አየህ ካልበራልህ ላይፍም
ስለዚህ ዛሬ አንድ ነገር ልንገራችሁ። እንዲህ ነው ያላችሁ አይደል? ምዕራፍ 16 ቁጥር 6 ላይ ሄዳችሁ ስታነቡት ማቴዎስ ላይ ከፈሪሳውያን ከሰዱቃውያን እርሾ ምን አድርጓል? ከሃይማኖታዊ ስርዓት ተጠበቁ። ላይፋችሁ የተገነባው በመገለጥ ነው። የሁላችሁ ውከት ከቤተ ክርስቲያን እንዲጠፋ ትፈልጋላችሁ? ላይፋችሁን በመገለጥ ሙሉት። እግዚአብሔር የተገለጠለት ትውልድ ያያላ በህይወቱ ውስጥ የጻድቅ ሰው ህይወት እንደ ንጋት ምንድነው ነው የሚለው? ብርሃን እየጨመርክ እየደመክ እንድትሄድ ከፈለክ በህይወት ውስጥ የእግዚአብሔር መገለጥ እንዲበዛ አጥብቀለም። ክርስቶስ ያልበራላቸው ሰዎች የሃይማኖታዊ ስርዓት የሚፈጽሙ ሰዎች ናቸው። ለዚህ ነው ዛሬ በቤተ ክርስቲያን ውስጥ የሃይማኖታዊ ስርዓቶች አሉ። በጣም ልማድ አድርገነዋል። ይኸውልህ በምትጸልይበት ጊዜ እኮ ልንገርህ የምታደርገው ነገር እኮ ይኸውልህ በአንተ ህይወት ውስጥ የበራውን ክርስቶስ በትውልዱ ላይ እኮ እንዲገለጥ እኮ ነው እየጸለይክ ያለው። ተንበርክከህ እኮ የምትጸልየው ሰማያት እኮ እንዲከፈቱ። ሰማያት ሲከፈት ደግሞ ትውልዱ እግዚአብሔርን ማወቅ ይጀምራል። ለትውልዱ እግዚአብሔርን መግለጥ እንጀምራል። እመጣበታለሁ። የእግዚአብሔርን ቤት የሚያፈርሰው ነገር ምንድነው ብላችሁ ብትሉ ክርስቶስ ያልበራላቸው ሰዎች፣ ያልተገለጠላቸው ሰዎች የሃይማኖትን ስራ ለመፈጸም የጻድቅ የፈሪሳውያንን ትምህርት በዛ እርሾ የተጠመቁ ሰዎች። ችግር የለበትም ወንድሜ ቢወርቅ ችግር የለበትም። አልበራለትም። አትፍረዱበት፣ ምንም አትፍረዱበት። እኔ ፓስተር የመጨረሻ ሰዓት ላይ ምልህ ነገር ይኖረኛል። የጳውሎስ ድካም፣ የጳውሎስ ሩጫ፣ የጳውሎስ አገልግሎት፣ የጳውሎስ ጸሎት የሚገርማችሁ ነገር ያ ክርስቶስ በህይወታቸው እንዲበራላቸው ልባቸው እንዲከፈት ጀጅ የምታረጉበት ዘመን አይደለም። ልንገራችሁ የሃይማኖት መልክ ያለው በጣም ብዙል ስርዓትን የሚፈጽም ግን ክርስቶስ በህይወቱ ያልበራለት ያልደመቅ። ክርስቶስ የበራላቸውን ሰዎች እንዴት እንለያቸዋለን? እመጣበታለሁ። ተመልከቱ። ደቀ መዛሙርቱም እስከዚህ ምዕራፍ እስከ ቁጥር 16 ድረስ ምዕራፍ 16 ቁጥር 16 ድረስ አልበራላቸውም፣ አልገባቸውም፣ አልተገለጠላቸውም። ህይወታችንን በእግዚአብሔር መገለጥ ይሙላው። መንፈሱ ይምጣ። ይሄ የምትጸልዩለት ዛሬ ሰባተኛውን ቀን በጨረሻው ላይ የእግዚአብሔር ዝናብ በህይወታችሁ ይምጣ፣ ይፍሰስ፣ ያድምቀው ህይወታችን፣ ይስራው ህይወታችን ለብዙዎች የሚተርፍ ነገር። እንደዚህ ነው አለ። ለሚድኑ የህይወት ሽታ፣ ለሚጠፉ ደግሞ ምንድነው ያለ? የሞት ሽታ። ባንቺ ውስጥ ያለው እግዚአብሔር ነው። ባንተ ውስጥ ያለው እግዚአብሔር ነው። እናንተ እኮ የሕያው የእግዚአብሔር ቤተ መቅደስ ናችሁ ነው። እናንተ እኮ ብርሃን ናችሁ ነው። ብርሃን በጨለማ ውስጥ ሊሰወር ፈጽሞ እንደማይቻል የተቀመጣችሁት እኮ በከፍታ ነው። እስቲ አጠገባችሁ ያለውን ሰው ይሄ ቤት የኃያላን ስብስብ ነው በሉት። ፓስተር የሁለተኛ ቆሮንቶስ ላይ ምዕራፍ 4 ቁጥር 6 ላይ ያለውን ቃል አንብብልኝ። በክርስቶስ ፊት እግዚአብሔርን የሚለው የክብሩን ዕውቀት ብርሃን የሚል ቃል አለ። ምዕራፍ 4 ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 በክርስቶስ ፊት
የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና። ሲበደም አሜን። በጨለማ ውስጥ ብርሃን ይብራ ያለ ማን ነው አለ? በልብ ውስጥ ይህንን ሕያውን እግዚአብሔርን የገለጠልህ እኮ እግዚአብሔር። ስለዚህ ቤተክርስቲያን በእውቀት የተካኑ ሰዎች መሰብሰቢያ ሳይሆን የእግዚአብሔር መገለጥ የሞላላቸው የበዛላቸው ሰዎች መሰብሰቢያ ነው። ስለዚህ አጠገባችሁ ያለው ሰው እንደ ተራ ሰው አትዩት። ተራ ሰው ስላልሆነ አያችሁ፣ የእግዚአብሔር ብርሃን የበራለት የተገለጠለት ትውልድ ስለሆነ እንደ ቀላል የምታየው ሰው አይደለም። አጠገብ ያለው ሰው ኢየሱስ ክርስቶስ ጌታ ነው። እዛ በኋላ እንዲህ ነው ያለው አለ ቁጥር 3 ላይ ጴጥሮስን ያንን አንተ የሕያው እግዚአብሔር ልጅ ነህ ካለ በኋላ እኔም እልሃለሁ አንተ ጴጥሮስ ነህ አለው። በዚህችም አለት ላይ ቤተክርስቲያንም እናደርጋለሁ አለ፣ እሰራለሁ። የገሃነም ደጆች አለ ይኸውላችሁ። መገለጥ የበዛላቸው ሰዎች ኃያላን ናቸው ያልኩት የገሃነም ደጆች የማይችሏት ናት ነው። ሰምታችኋል አይደል? አንዳንድ ጊዜ ሰዎች አጋንንት አታክ እንዳደረጋቸው የሚነግሯችሁ ነገር አለ። እውነት ነው። አንድ ነገር ግን ልንገራችሁ፣ ይሄ መገለጥ በሕይወታችን ውስጥ የበዛልን ሰዎች በደንብ ልንገራችሁ፣ የገሃነም ደጆች እኛን መቋቋም አይችሉም። ሰምታችሁኛል? ምንድን ነው ያልኩት? የገሃነም ደጆች። በደንብ አንድ ነገር ልንገራችሁ፣ ክርስቶስ የበራላቸው ሰዎች፣ ክርስቶስ የተገለጠላቸው ሰዎች በሕይወታቸው ውስጥ የሚሆነው ነገር ይሄ ነው። እንዴት እናውቃለን? ልባቸው የተነካ ነው። ልባቸው የሚቃጠለው በክርስቶስ ነው። ልባቸው የሚቃጠለው በአመጽ አይደለም። ልባቸው የሚቃጠለው በክርስቶስ ነው። ሰምታችሁኛል? ሰምታችሁኛል? ከኔ ጋር ሆኖ እግዚአብሔር አምላክ የተባረከ ይሁን። እስቲ ሐዋርያት ሥራ ምዕራፍ 2:37 ላይ ያለውን ቃል አንብብልኝ። ይህንንም በሰሙ ጊዜ ልባቸው ተነካ። ምንድን ነው የሚለው? ወንጌሉን በተሰበከላቸው በዛ ጊዜ ምን አደረገ? ልባቸው ምን ሆነ? ስለዚህ እግዚአብሔር ያገኘውን ሰው በምንድን ነው የምናውቀው ብንል፣ አንደኛው ልቡ የተነካ ነው። የሚቃጠልበት ነገር አለ፣ የሚንበለበልበት ነገር አለ። ሁልጊዜ ስለ ክርስቶስ ማውራት፣ ማሰብ፣ ያንን ኑሮ መኖር ነው የሚያስበው። ሃሌሉያ! አመጽ ከሕይወቱ ጋር አይደለም። እግዚአብሔር የሚጸየፋቸው ነገር በሕይወቱ ሲያደርግ አታዩት። ሕይወቱ የተወረሰው እግዚአብሔር ልጅ ኢየሱስ በተገለጠለት በዛ ክብርና ኃይል። ልቡ የተነካ ሰው ደግሞ እንዲህ ነው የሚሆነው። አንደኛ በደንብ ስሙኝ፣ የሐዋርያት ሥራን ምዕራፍ 22 ላይ ያለውን ቃል ታነብልኛል። 10 ላይ የመጀመሪያው ነገር አንደኛው ምን ላድርግ ይላል። ይደረግልኛል። እንደ አልቂት ልጅ አይደለም። ስለ አልቂት የምታውቁ ሰዎች አላችሁ? አሁን እግዚአብሔር እኮ አፍሪካውያንን አሁን እያላቀቀ ነው። ይሄ ስጡን 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 ከሚለው መንፈስ ስጡን። የአልቂት ልጅ መቀበል እንጂ መስጠት የሚባል ነገር አያውቁ።
ልትሰጥ ነው የተጠራው፣ ልትተርፍ ነው የተጠራው በሉት አጠገባችሁ ያለውን ሰው። አንብብልኝ ፓስተር አልሁት። ጌታም ተነስተህ ወደ ደማስቆ ሂድ ታደርገው ዘንድ ስለታዘዘው ሁሉን በዚያ ይነግሩሃል አለኝ። በዚያም ብርሃን ክብር የተነሳ ማየት ባይሆንልኝ ከኔ ጋር የነበሩት ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረስኩ። ክብር ለኢየሱስ ይሁን። ይውላችሁ ጳውሎስ ያ ብርሃን ከበራለት በኋላ ያ መገለጥ ከበራለት በኋላ እግዚአብሔር ክርስቶስ በዛ ታላቅ ብርሃን ከተገናኘው በኋላ የሚገርማችሁ ነገር ህይወቱን የወረሰው ነገር ምንድነው ብላችሁ ምን ላድርግ? የመጀመሪያው ነገር የክርስቶስ ባሪያ ወይም አገልጋይ ለመሆን ራሱን ይሰጣል። የተነካ ሰው ክርስቶስ የበራለት በዚህ መገለጥ ውስጥ የሚሆን ሰው ምን ላድርግ? ምን ልፈጽም? ሁለተኛው ይታዘዛል። ይታዘዛል። ዛሬ አንድ ነገር ልንገራችሁ። ክርስቶስ በሕይወታችሁ ውስጥ በርቷል ወይ? ክርስቶስ ተገልጦላችኋል ወይ? ልባችሁ በእርሱ ተነክቷል ወይ? ይሄ የኃያላን ጉባኤ ነው ወይ? የመጀመሪያው ነገር ምን ላድርግ? ምን ልፈጽም? ለመታዘዝ ዝግጁ ነኝ ይላል። የታዘዘ ይሆናል፣ ባሪያ ይሆናል፣ አገልጋይ ይሆናል፣ ትሁት ይሆናል። ሰምታችሁኛል? ለዚህ ነው አንድ ነገር ልንገራችሁ። በቤተ ክርስቲያን ውስጥ ያለው ትልቁ ችግር እዚህ መድረክ ላይ 2-3 ጊዜ ከጋበዛችሁኝ በእኔ አገልግሎት በጣም ከተነካችሁ በአራተኛው እኔ በእናንተ ፊት በጣም ነው የምገዝፈው። ይኸውልህ የትላንትና ኑሮ የትላንትናው መገለጥ በህይወት ውስጥ ለነገው ዋስትና እንደሚሆን የምታውቀው ዛሬም በዛ መገለጥ መጨመር ስትጀምር ብቻ ነው፣ ስትችል ብቻ ነው እንጂ በትላንትናው መገለጥ በትላንትናው ማንነት ነገ ላይ በብዙዎች ፊት ራስን የምታኮፈስበት አይደለም። መገለጥ ያለው ደህንነታችን በመገለጥ ነው። የምንኖረውን በመገለጥ ነው። የምንሄዱን በመገለጥ ነው። ሰምታችሁኛል ወይ? ከዚህ ውጭ ሌላ ላይፍ የለን። እግዚአብሔር አምላክ የተባረከ ይሁን። ለዚህ ክርስቶስ የተገለጠላቸው ሰዎች ስር ሰደው ያደጉ ናቸው። ለዚህ ነው የቆላስይስ ሰዎችን ጳውሎስ ስር ሰዳችሁ የሚለው ቃል። ስር ሰዳችሁ በክርስቶስ ቃል ላይ ምን አድርጉ ነው የሚለው? እደጉ። ቆላስይስ 2:6-7 ያለውን ቃል አንብቡት። እንግዲህ ጌታ ክርስቶስን ከተቀበሉት በእርሱ ተመላለሱ ካለ በኋላ ቁጥር 7 ላይ የሚናገረው ስር ሰዳችሁ በእርሱ ታነጹ። በርቶልናል ወይ ክርስቶስ? እኔ በጣም የሚገርመኝ ነገር ሰዎች ያችን ሴት አይታችኋታል? በጣም እኮ የምትገርም እኮ ዳይናሚክ የሆነ ሴት ናት እኮ። ደቀ መዛሙርት እያጋፉት ነው። በብዙ ጩኸት ውስጥ ናል፣ በተከበበበት አብሮስ። ያቺ ሴት ግን እንዲህ ናል፣ ባለብዙ መድኃኒት ገንዘቦቿን ከስክሳ ያልተፈወሰች የዚህን ሰው ጨርቅ ብነካ። ዛሬ ስለ ኢንቲሜሲ በደንብ ማውራት እፈልጋለሁ። ከእግዚአብሔር ጋር ያለንን ግንኙነት፣ ከእግዚአብሔር ጋር ያለን ቁርኝነት። ጓደኛችሁን የምታውቁትን ያህል ክርስቶስን ታውቁታላችሁ። የልብሱን ጫፍ ብነካ ምን አደርጋለሁ? እፈወሳለሁ። አቤት ኃያል ሴት! ክርስቶስ የተገለጠላት፣ ክርስቶስ የበራላት ሴት። የማንኛውም ሰዎች እጅ መጫን ለኔ አያስፈልገኝ። እጅ መጫን አያስፈልግም አላልኩም።
ከክርስቶስ ጋር ግን መገናኘትን ፈለገች፣ ናፈቀች። እቺ ሴት ብነካው እያጋፉት እንኳን ምንም ነገር እንኳን ፊል አላረጉም። እያጋፍ በደንብ ነክተውታል። እነሱ እኮ ነክተውታል እኮ በደንብ ነክተውታል እኮ። እሷ ግን እኮ የልብሱን ጫፍ ነው ምን ያደረገችው የነካችው። ያ ምንጯም ደረቀ ይላል። ዛሬ ልንገራችሁ፣ ተነካኩት እግዚአብሔርን፣ ያ ምንጭ መድረቅ ይጀምራል። ህይወታችሁ ማበብ ይጀምራል። ስር ሰዳችሁ ታነጹ። ይሄ ክርስቶስ የበራለት ሰው በደንብ አዳምጡኝ። የደህንነት ብርሃን የበራላችሁ ሰዎች የመገለጥ ቃል አድኖናል፣ አንተ የሕያው የእግዚአብሔር ልጅ ነህ በሚለው በዛ ቃል የአባቴ መንፈስ እንጂ ሥጋና ደም አልገለጠልም አለ። በዚህ ቃል ደህንነትን አግኝተሃል። እግዚአብሔር አምላክ የተባረከ ይሁን። በመገለጥ ቃል ደግሞ እናድጋለን። በመገለጥ ቃል ደግሞ በእውነት እንኖራለን። ቅድም እንዳነሳሁት የጻድቅ ሰው ህይወት ክርስቶስ የበራለት ሰው እንደ ንጋት ብርሃን ነው። ላይፍ ምንድነው? በላይፋችን ላይ አፕ ኤንድ ዳውን የሆነው በህይወታችን ከፍ ዝቅ እንድንል ህይወታችንን ፈጽሞ አጣጥመን እንዳንኖር የተገለጠልን እውነት እንዳንኖረው ስር ሰደን እንዳንታነጽ እንዳናበብ እንዳንፈካ። እኛ እኮ በባህር ዳር እንደተተከለች እኮ ዛፍ ነን እንጂ እኮ ወገኖቼ ሆይ በምድረ በዳ ውስጥ እኮ የተቀመጥን ሰዎች አይደል። ፍሬዋ እንደማያቋርጥ ሁሌ እንደምታፈራ ምክንያቱም የተጣበቃችሁት በወይን ግንዱ ላይ ነው ነው የሚል ሰምታችሁኛ። የሚያብብ የሚጨምር ለትውልድ የሚተርፍ ላይፍ ነው ያለ። የጻድቅ ሰው ህይወት እንደምንድነው? እንደ ንጋት ብርሃን ነው። ሙሉ ቀን እስኪሆን እየጨመረ ሲያጠገባችሁ ያለውን ሰው እየደመክ ነው የምትኖረው በሉት። ጌታ ይባረክ። በጣም የሚገርም ነገር ነው። የእግዚአብሔር መገለጥ ብርቅ በሆነበት ዘመን በኤሊ ዘመን የሆነውን ነገር ትንሽ ልንካውና የመጨረሻውን ነገር ደመድምላችኋለሁ። በኤሊ ዘመን የእግዚአብሔር ራእይ ብርቅ ነበረ ነው የሚለው። የእግዚአብሔር መገለጥ ብርቅ ነበረ። ኤሊ ካህን ነው። ካህኑ በሚያገለግልበት ዘመን የእግዚአብሔር ራእይ የእግዚአብሔር መገለጥ ብርቅ በሆነበት ዘመን የሚከሰቱትን ነገሮች ልንገራችሁ። የመጀመሪያው ነገር ትውልዱ መወስለት ይጀምራል። ትውልዱ የሰባውን ነገር መብላት ይጀምራል። ነውር የሆነውን ነገር ማድረግ ይጀምራል። ምን? የእግዚአብሔር መገለጥ ብርቅ በሆነበት ራእይ ብርቅ በሆነ መገለጡ ብርቅ በሆነበት እግዚአብሔር በህይወታችን አይሰወርብን ወገኖቼ ሆይ ይድመቅ በህይወታችን። ኤሊ በነበረበት ዘመን መንፈሳዊውን ነገር መናገር አቁሟል። የሁላችሁ ዛሬ ፓስተር በምድር ላይ በመዚች ምድር ላይ ይህችን ቤተክርስቲያን እንድታገለግል እግዚአብሔር በጠራ ዘመን የክርክር ዘመን አቁም። አንተ የተጠራው መንፈሳዊውን ነገር ለመናገር ያንን ቃል ለመግለጥ እንጂ ወገኖቼ ለክርክር ዘመናችን አልተሰራም። ብርቅ መሆን ይጀምራል። መንፈሳዊ ነገር መናገር አቆመ ኤሊ። ስለዚህ የገዛ ልጆቹ ነውር የሆነውን ነገር የሰባውን እግዚአብሔርን ነገር መብላት ጀመሩ። ትውልዱ መበላሸት ይጀምራል። እግዚአብሔር መገለጥ
ትላንትና የተገለጠ ብቻ አይደለም፣ ዛሬም ሕያው ነው። ለዚህ ነው የደህንነት ብርሃን በርቶልናል። እውነት ነው። አሁን ደግሞ ስር ሰደን የምንታነጽበት የምናድግበት በዚህች ዓለት ላይ ቤተክርስቲያንን መሰረታለሁ ነው ያለው። በተገለጠል ነገር ላይ እየተሰራ እያደክ የምትሄድ እንጂ በነበርክበት በዛ መገለጥ የምትኖር አይደለም። የኤሊ ትልቁ ችግር ያለው እግዚአብሔርን የሚያናግር መንፈሳዊ ነገር የሚያስተምር ሰው ነው። ኤሊ ባቆመበት ጊዜ በሸመገል በቤተ ክርስቲያን ውስጥ ከመሸምገል እግዚአብሔር ያትርፋችሁ። በእግዚአብሔር ነገር ላይ ሰው አይሸመገልም። አዲስ ነው፣ ሕያው ነው ሁሌ። እኔ በጣም ደስ ይለኛል ካሌብ ግዴላችሁም እናንተ የተመቻቸውን ውሰዱ። እኔ ድሮ እንደ ድሮ አሁን 80 ዓመት እንኳን ቢሆነኝ እንደ 40 ዓመት ጎልማሳ ነው። አቅም አለኝ፣ አሁንም ኃይል አለ። አስቸጋሪውን ጫካውን የሚመነጠረውን ስጡኛል። ሁሌ የእግዚአብሔር መንግስት ውስጥ የሚኖሩ ሰዎች በእግዚአብሔር ቤት ውስጥ አይሸመግሉም። በእግዚአብሔር ቤት ውስጥ ጡረታ የሚባል ነገር የለም። ላይፍ ነው እየደመክ እየጨመርክ የምትሄድበት የህይወት ስፍራ እንጂ እየደከምክበት አብቅቻለሁ የምትልበት ዘመን አይደለም። በመጨረሻውም ዘመን እግዚአብሔርን ገልጠህ ታልፋለህ። ኢየሱስ ያድናል። ለዚህ የእግዚአብሔር መገለጥ ብርቅ በሆነበት ቦታ ላይ መድከም ነው። ትውልዱ መድከም ነው የሚጀምረው። ትውልዱ መደንዘዝ ነው የሚጀምረው። ለዚህ ነው ዛሬ መንፈስ ቅዱስን እየጠራችሁት ያላችሁት፣ እየናፈቃችሁት ያላችሁት ሊፍት አፕ እንዲያረጋችሁ ነው። ሌላ ነገር የለውም እኮ፣ ሌላ ታምር የለውም። መነሳት እንዲጀምሩ፣ ህይወታችሁ መደመቅ እንዲጀምር፣ በዚህ መገለጥ የደህንነት መገለጥ የበዛላችሁ ሰዎች አሁን ደግሞ በዛ መገለጥ ማደግ እንድትጀምሩ፣ በዛ መገለጥ መኖር እንድትጀምሩ በበራላችሁ እውነት። በኤሊ ዘመን መገለጥም የእግዚአብሔርም ቃል ብርቅ የሆነበት ዘመን ነው። ለዚህ ነው ቅድም ስነካካው የነበረው በጣም የዲጂታል ዘመን ውስጥ ነው ያለ ነው። በቴክኖሎጂ ልጆቻችን አይታችኋል አይደለ? አሁን እኔ አንድ የ3 ዓመት ልጅ አለ። የመጀመሪያው ነገር የሚፈልገው ነገር አንድ ቀን አንስቶ መጽሐፍ ሰጥቶኝ ያውቅ፣ ስልክ አንስቶ ሪሞት አንስቶ ክፈት ስትከለክሉት አይፈልግ። የዲጂታል ዘመን ውስጥ ነው ያለ ነው። በጣም የእግዚአብሔርን ቃል የምናውቅበት መንገድ በጣም ከዚህ ከእግዚአብሔር ቃል ጋር እኔ በጣም ይገርሙኛል። የቤሪያ ሰዎች ዕለት ዕለት ምን ያደርጉት ነበር ነው የሚለው ይቃሉን አንድ ነገር ልንገር ፓስተር፣ በህይወትህ በዚች ምድር ላይ ሳለ ህይወት እየደመቀ ሄደ። የተጠራው ለትውልዱ ከባድ ድንጋይ አደርጋለሁ አለ እንጂ እግዚአብሔር አንተ አትቀልም። just focus መንፈሳዊ ነገር ላይ። ሰምታችሁኛል። እዛ ብርቅ በሆነበት ዘመን እኮ የእግዚአብሔርን ድምጽ የሚሰማ ብላቴና ነበርኩ። ራይ ብርቅ በሆነበት የእግዚአብሔር መገለጥ ብርቅ በሆነበት በዛ ስፍራ ላይ የእግዚአብሔርን ድምጽ የሚሰማ የማንን ድምጽ እየሰማን ነው ወገኖች? እስቲ አንደኛ ሳሙኤል 2:26 ላይ ያለውን ቃል አንብብልኝ እስቲ ፓስተር። ብላቴናውም ሳሙኤል እያደገ ሄደና በእግዚአብሔርም ፊት በሰውም ፊት የሚል ቃል አለ። ያ 2:26 ላይ ብላቴናውም ሳሙኤል እያደገ ሄደ ይላል። ብላቴናውም ሳሙኤል እያደገ ሄደ፣ በእግዚአብሔርም በሰውም ፊት ሞገስን እያገኘ ሄደ። ይኸውልህ ምን እያለ ሄደ ነው የሚለው? ራእይ ብርቅ በሆነበት መገለጥ ብርቅ በሆነበት ዘመን የሳሙኤል ህይወት
የተነካካው ከእግዚአብሔር ጋር ስለነበረ በእግዚአብሔርም በሰውም ፊት በሞገስም እያደገ ሄደ ነው የሚለው። ይሁን እየጨመረ እያደገ የሚሄድ ላይፍ እንጂ እግዚአብሔር የሰጠ ባለህበት የምትዘገይበት የምትቆምበት ህይወት አይደለም ያለ። ትላንትና እግዚአብሔር እንዲያደርጋ በየዕለቱ የምናወራለት መገለጥ ውስጥ ነው ያለ። ስለዚህ ልክ ጳውሎስ ቅድም በምዕራፍ አይደለም በመጀመሪያው የሐዋርያት ሥራ ምዕራፍ 9 ላይ ነው አይደል በብርሃን የተገናኘው። የደህንነት ብርሃን በራለት ጳውሎስ። የጳውሎስን ህይወት ስታዩት ስለዚህ በመገለጡ ዕውቀት አድጓል። ሁሉ ጊዜ የጳውሎስን ህይወት ያንን ክርስቶስን ላውቀው ልረዳው ሁሉ የሚለው ነገር ያ ሁሉ ጊዜ የሚናፍቀው ነገር ያንን ክብሩን መምሰል ያንን ክብሩን ማግኘት። ጳውሎስ እኮ ሶስተኛ ሰማይን እኮ በደንብ ጠንቅቆ ያየ ሰው ነው። ሰምታችሁኛል። የመጨረሻ እኮ መገለጥ የሚባለው ነገር እኮ እዛ ክብር ላይ እኮ የደረሰ ሰው ነው እኮ እዛ ሰማይ ላይ እኮ የደረሰ ሰው ነው። ግን አሁንም የያዝኩ እንዳይመስላችሁ ለመያዝ የኋላዬን ትቼ የፊቴን ለመያዝ ምን አደርጋለሁ? እዘረጋለሁ። ይውላ የምትዘረጋበት ህይወት ሰርክል እንጂ እግዚአብሔር የሰጠ ባለበት የምትቆምበት ዘመን አይደለም። ያ ህይወት አይደለም እግዚአብሔር የሰጠ። የእግዚአብሔር ልጅ ኢየሱስ ክርስቶስ በህይወት ውስጥ ይበራል። ትልቁ ምክንያት እየጨመርክ ትላንትና ያስከውን ነገር የኋላህን ትተህ የተገለጠልህ የኖርክበት ነገር ሌላውን ለመያዝ የምትዘረጋበት ወደ እርሱ ሙላት ለመድረስ የምትዘረጋበት እንጂ ባለህበት የምትቆምበት ህይወት አይደለም። ይሄ ህይወት እኮ የበዛላቸው ሰዎች በቤተ ክርስቲያን ውስጥ እኮ በረከቶች ናቸው። በቃ የነሱ መምጣት ይናፍቀናል። መገኘታቸው ምንድነው የሚቆረቁር ነገር የላቸውም። ስናያቸው ሳቃቸው ህይወታችንን መስራት ይጀምራል። ሰላም ሲሉን ህይወታችን ላይ የሚያፈሰው ነገር አለ። ይሄንን ህይወት እግዚአብሔር ያብዛልን ወገኖቼ ሆይ። ጳውሎስ ለኤፌሶን ሰዎች እውነትን ከነገራቸው በኋላ በጣም የሚነግራቸው ነገር አንድ ነገር ነው። ግዴለም የልባችሁ አይኖች እስኪበሩ ድረስ ምን አደርጋለሁ ነው የሚላቸው? እጸልያለሁ። ፓስተር ለትውልዱ እውነትን ከነገርከው በኋላ የልቡ አይን እስኪበራ ድረስ አጥብቀ ጸልይልን። ታሰት በመከር ማንንም አታቀንም። ወንጌል ከነብ የልባችሁ አይኖች እንዲበሩ ነግሯቸዋል። ወንጌልን አስታጥቋቸዋል። ወንጌልን አሸክሟቸዋል። ይህንን ገልጦላቸዋል። የህይወት መንገድን አሳይቷቸዋል። ነገር ግን የልባችሁ አይኖች እንዲበሩ በክርስቶስ ዘንድ ያላችሁን ክብር እንድታዩ አለዛ እንደ ገላትያ ሰዎች ነው የሚሆኑት። አዚም ማን ያረጋባችሁ ነው የሚባል። እንዲህ ልበልስ ምንድነው ኢንቲሜሲ ምን ነበር? በደንብ በጥሩ አማርኛ ሲፈቱልኝ። ግንኙነት ነው? ሪሌሽንሺፕ ነው? ምንድነው ሲንገሩኝ? ሲያንድ ሰው ምንድነው ኢንቲሜሲ? አማርኛውን በደንብ የሚያጠናክር። እሺ ቴንክ ዩ። ምንድነው? ቅርበት፣ ፋሚሊየር መሆን ከእግዚአብሔር ጋር ያለን ሪሌሽንሺፕ መጠናከር አለበት። በነፍሳችን በመንፈሳችን ፊዚካሊ ከእግዚአብሔር ጋር ያለን ግንኙነት ምን ይመስላል? ከእግዚአብሔር ጋር ያለን ቤተሰባዊነት ምን ይመስላል? የደህንነት መገለጥ የላችሁም ልላችሁ አልችልም። አለን፣ ተቀብለናል። በዚህ መገለጥ ውስጥ ስር ሰደን እንድንታነጽ እግዚአብሔር ፈልጓል። እንድንነካካው ፈልጓል። ቅርበት እንዲኖረን እግዚአብሔር ፈልጓል።
ከእግዚአብሔር ጋር አብረን የምንሰራ ትውልድ እንድንሆን እግዚአብሔር ይፈልጋል። ሕይወታችን በዚህ መንፈስ አይታችኋል። በዛ ብርቅ በሆነበት ዘመን ሳሙኤል በእግዚአብሔር ፊት ያለውን በሰዎች ፊት ያለውን በእግዚአብሔርም በሰውም ሁሉ ፊት በሞገስም በእውቀትም ያድግ ነበር። የእግዚአብሔር ልጅ ኢየሱስ ክርስቶስ የኛ ሞዴላችን የሆነ በእግዚአብሔርም በሰው ሁሉ ፊት በእውቀት በሞገስ በጥበብ ያድግ ነበር። የት ነን ያለነው? ምን ላይ ነን ያለነው? ከእግዚአብሔር ጋር ያለን ኢንቲመሲ ምንድነው የሚመስለው? የተጠራነው በደህንነት መገለጥ ላይ እንድንኖር አይደለም። ሌላ መገለጥ አለ ወገኖቼ ሆይ። ያ የእውቀት መገለጥ ሕይወታችን እንዲወርስ እግዚአብሔር በክርስቶስ ኢየሱስ ኃያላን ሆኖን የሰራን ሰዎች ነን። የገሃነም ደጆች የማናውጥ ነገር ግን የገሃነም ደጆች አሁን እያናወጡን ያሉት። አንድ ትንሽ ነገር ልናገርና ልጨርስ። የሃይማኖት ሥርዓትን ለመፈጸም የሚታክሩ ሰዎች ይውላችሁ ስለ ይቅርታ ያውቃሉ፣ ግን ይቅር ማለት አይችሉም። አልተገለጠላቸውም። አጠገብ ያለውን ሰው ሕይወት ነው ያለህ፣ የተቀበልከው ሕይወት ነው በሉት። ስለ ይቅርታ መናገር አይደለም። መጽሐፍትን ጠንቅቀው ያውቃሉ፣ ተረድተዋል። ስለ ይቅርታ ማወቅ በራሱ በቂ አይደለም። ይቅርታ ለማድረግ አቅም የለንም፣ ጉልበት የለንም። ለዚህ ነው ሕይወታችን እየደከመ የሌሎች ሰዎች ጸሎት የሚያስፈልገን። በየቀኑ ሕይወታችን በነቢያቶች እጅ ላይ ወድቋል፣ በሌሎች ሰዎች ጸሎት ላይ ወድቋል። ስለ ይቅርታ ማወቅ በራሱ በቂ አይደለም። ይቅርታ ማድረግ የማንችል ከሆነ ሕይወታችን አደጋ ውስጥ ነው ያለነው። የደህንነት ብርሃን አልበራላችሁ መገለጥ የላችሁም አይደለም የምለው። የሚጨምረው ሕይወት የት ሄደ? እያደግ ስር ሰደን እንድንታነጽ የተጠራንበት የኛ ቱምቢ እኮ የእግዚአብሔር ቃል። ሃሌሉያ አሜን ነው ወገኖቼ ሆይ። እንቆምና እንጸልይ።